እንግዲህ ከፋኖ አደረጃጀቶች ጋር የመንግስት አካላት የኮሚሽነሮቹን ጨምሮ የምክክር ኮሚሽኑ ጨምሮ ግንኙነት እንዳላቸው በተለያየ አይነት መልኩ ሲገልጹ ነበር። የምክክር ኮሚሽኑ በተለይ ፕሮፌሰር መስፍን አርአያ የሚገናኙት ታጣቂ ቡድን እንዳለ ይናገሩ ነበር። እርግጠኛ አይደለሁም በወቅቱ የፋኖ አደረጃጀት ብለውት ይሁን አይሁን እርግጠኛ አይደለሁም፣ ግን ከታጣቂዎች ጋር እንደሚነጋገሩ በጣም ያነሱ ነበር እና የዛን ሰዓት ላይ እከሌ ነው የሚል አይነት ውዝግብ ሁሉ ጊዜ የሚነሳል። ጠቅላይ ሚኒስትሩም ልክ ይሄንን ነገር ሲያነሱ፣ ፊልድ ማርሻሉም ልክ ይሄንን ነገር ሲያነሱ፣ የተለያዩ ባለስልጣናት ከፋኖች ጋር በተለያየ አይነት መንገድ እንደሚገናኙ ሲናገሩ የሰላም ካውንስሉ ጭምር እነከሌ ናቸው የሚል ነገር ይነሳ ነበር እና ፕሮፌሰሩም የዚህ አካል ነበሩ። የመገናኛው ታጣቂ ቡድን አለ ብለው እንደዚህ አይነት ውዝግብ እንዲፈጠር ካደረጉ ሰዎች ውስጥ አንዱ ፕሮፌሰር መስፍን አርአያ ናቸው። ግርም ያለኝ ነገር እና መጠየቅ የፈለኩት ነገር እውነት ከዚህም ቀደም የሚገናኙት ራሳቸውን ፋኖ ብለው የማይጠሩ ግን ደግሞ በትጥቅ ትግል የሚንቀሳቀሱ አካላቶች ከሆኑ በአሁኑ መልኩ ለምን ግልጽ አላደረጉትም ነበረ? ያኔ መንግስት የሚገናኘው አካል የለም። ነገር ግን በሁለቱ የፋኖ አደረጃጀቶች ማለትም በነዘመነ ካሴ ቡድን እንደ አንድ ባይገለጹም ግን በብዙ ጉዳዮች ስለሚስማሙ እና አፋሕድ በሚባለው እነ እስክንድር ነጋ በሚኖሩት ድርጅት መካከል ይሄንን መሰረት ያደረገ ከባድ የሆነ ውዝግብ፣ ጥርጣሬና መካሰስ ሁሉ ነው እና እነ ፕሮፌሰር መስፍን የተናገሯቸው ነገሮች ራሱ እንገናኛለን ማለታቸው ራሱ አሁን ላልኳችሁ አይነት በፋኖ አደረጃጀቶቹ መካከል ላለ ውዝግብ፣ ላለ መጠራጠር፣ አንዱ አንዱን በስጋት እንዲያይ ለማድረግ አስተዋጽኦ ነበር እና ለምንድነው አሁን ላይ በአሁን መልኩ ያኔ ለምን ግልጽ ማድረግ አልተፈለገም? አማራ ክልል ላይ ከፋኖ አደረጃጀት ውጭ ያሉ ታጣቂዎች አይኖሩም ተብሎ አይገመትም። አሉ የተለያዩ ፍላጎት ያላቸው። ጎንደር ላይ አሁን ለምሳሌ ከማንነት ጋር በተያያዘ ቅማንት፣ ጎጃም ላይ አገው ማለት ራሴን ችዬ ክልል መሆን አለብኝ የሚለው እና ራሳቸውን በአማራነት የማይገልጹ፣ ወሎ ላይ የኦሮሞ ማህበረሰብ እና የተለያዩ አካላቶች አሉ የትጥቅ ትግል አንስተው ሊንቀሳቀሱ ናቸው። ኦላ እኮ አለ አማራ ክልል ውስጥ አሁን ያልኳቸው ሸዋና ወሎ ላይ ማለት ነው የሚንቀሳቀስ ከነዚህ ውስጥ አንዱ ሊሆን ይችላል። ግን በዚህ አይነት መልኩ ለምንድን ነው ይፋ ያላደረጉት የሚለው ነው እንግዲህ አንዱ በጣም መመለስ ያለበት ጥያቄ ነው። እውነት ለመናገር የመንግስት ይገባናል የራሱ የሆነ የፖለቲካ ፍላጎት አለው። በሁለቱ አደረጃጀቶች በኩል መጠራጠር ቢፈጥር ግጭትም አልፎ ከዛ ሁሉ ሄዶ ግጭት ውስጥ እንዲገቡ ቢያደርግ ዞሮ እነሱን አዳክሞ ጦርነቱን ለማሸነፍ ነው እየተዋጋ ያለ አካል ስለሆነ እነ ፕሮፌሰር መስፍን አርአያ ተልእኮ ግን መዋጋት አይደለም፣ ወይም ደግሞ እነሱን ለመንግስት እንዲሸነፉ በሚያስችል አይነት መልኩ ማመቻቸትም አይደለም። የእነሱ ተልእኮ ይበልጥ እንደውም እነዚህ አካላቶች ትጥቃቸውን ትተው በአንድ ላይ መጥተው አጀንዳቸውን ቢያቀርቡ ነው ለተልእኮ ጥሩ የሚሆነውና በዛ የመንግስት ፍላጎት ውስጥ ትብብር አድርገዋል እንዴ የሚል ጥያቄ እንዲነሳም ያደርጋል። ኤኒዌይስ ይህንን መረጃ ስሰማ አንዳንድ ነገሮችን ማንሳት ፈልኩ ስለራሴ ማለት ነው። ማለት በዚህ ዙሪያ ላይ ስለነበረኝ ግምት እውነት ለመናገር እነ ዘመነ ካሴ በዚህ ውስጥ ተሳትፎ ይኖራቸዋል የሚል ግምት ኖሮኝ አያውቅም። እንደዚህ አይነት ግምት ኖሮኝ አያውቅም። በአብዛኛው ጠረጥር የነበረው እነ እስክንድር ነጋ እሱን እመጣበታለሁ። ግን እነ ዘመነ ለምንድን ነው እንደዚህ አይነት ሂደት ውስጥ አይሳተፉም የሚል ግምት የነበረ። በነገራችን ላይ አሁንም ነው ያለኝ አይኖርም፣ ወደ ድርድር ይመጣሉ የሚል ሀሳብ የለም። በቃ በአጠቃላይ በሰላማዊ አማራጭ ይመጣሉ የሚል ሀሳብ የለም። በእነ ዘመነ በኩል ያሉት አካላቶች ሁሉም ላይ ሆኑ ይችላሉ፣ ግን ቢያንስ እነ ዘመነ ወደ ድርድር ወደ ሰላማዊ አማራጭ ይመጣሉ የሚል ቅንጣት ታክል ግምት የለም። እነሱ በዚሁ በያዙት መስመር ይሄዳሉ።
ከተሳካላቸው ተሳካላቸው፣ ካልተሳካላቸው የሚሆኑትን ነገር ነው የሚሆኑት እንጂ ወደ ሰላማዊ አማራጭ የመምጣት ፍላጎትም የላቸውም። ቢመጡም አደጋ ዋስትና የሚኖረው አይነት ነገር ይኖራቸዋል የሚል ግምት የለም። እነዚህን ነገሮች እንደዚህ አይነት ድምዳሜ ላይ ለመድረስ ያደረጉኝ 4 ምክንያቶች አሉ። እነሱ ልንገራችሁ። አንደኛው በነዘመነ በኩል ያለው አምቢሽናቸው በጣም ትልቅ ነው። 4 ኪሎ መግባት ነው የሚፈልጉት። በሚኒት ሲናገሩት የመራቸውን ነው። የሆነ ጊዜ ያንዳንዳችን ህዝባችንን ማገልገል የምንችልበት እድል እንኳን ካገኘን ምናምን ነገር ብሎ ዘመነ ሲያወራ እንደ ቀበሌ ወረደ እንደ 4 ኪሎ ወደታች ወረደ እንደ ሲባል አስታውሳለሁ። ግን እነሱ 4 ኪሎ ነው። ከዛ በታች የሆነ አይነት ነገር አምቢሽን ያላቸው አይመስለኝም። ለዛ ዘመነ ካሴ እኮ ሹመኛ ነበር። ለውጡ ከመጣ በኋላ ተሹሞ የመንግስት መዋቅር ውስጥ በክልሉ ፕሬዚዳንት ደብዳቤ ተሹሞ ነበር። ቦታ ይመቸው አይመቸው ባላቅ፣ ግን ምን ልላችሁ ፈልጌ ነው፣ በዛ መስመር ውስጥ ሄዶ አካባቢውን ማስተዳደር የሚችልበት ስልጣን አያጣም ነበር በእርግጠኝነት። ከዛ በላይ ባይመኝ ኖሮ ነው ምኞቱ በዛ ደረጃ ላይ ያለ ቢሆን ኖሮ በዛው መስመር ሄዶ ቢያንስ አካባቢውን ማስተዳደር የሚችልበት እድል አያጣም ነበር። ግን ከዛ በላይ ነው ፍላጎታቸው የሚል ግምት አለ። ይሄ ንግግሩ ራሱ ያንን የሚናገር ነው። ንግግሩ ራሱ 4 ኪሎ መግባት ያለበት ለዚህ ነው የተወለድነው፣ እንትን የወረስነው በእትብት ውስጥ ነው ምናምን የሚሉት ነገሮች ሁሉ ያ አይነት አምቢሽን እንዳለው የሚያሳይ ኮዙ የአማራን ኮዝ የሚጠቀሙበት መንገድ የህልውና አደጋ ውስጥ ነው አማራ ነው። ነገር ግን ይህንን የህልውና አደጋ የሚለውን ኮዝ በጣም ለጥጦት ምንም አይነት ትችት ምንም አይነት ተቃውሞ እንዳይደርስባቸው በሚያስችልና የህልውና ትግል ውስጥ የፈለግነው አካል ጋር ተገናኝተን የፈለግነውን ነገር አድርገን ሀገር የሚያፈርስ አይነት ውጤት የሚኖረው እንኳን ቢሆን በዛ ውስጥ ተሳትፎ ስናደርግ ልንጠየቅ አይገባም ወደሚል አይነት ጫፍ ወስደው እንደ ልብ ለመጠቀም ሁሉ የሚያደርጉት ጥረት ከዛ ጋር የተያያዘ ነው። ብዙ ጊዜ ዘመነ ካሴ ኢቭን ለስልጣን ነው የምንታገል የሚለውን ነገር በጣም በግልጽ ማውጣት የጀመረበትን ምክንያት ከዛ ጋር የተያያዘ ነው። እነሱን እንደ ኮርቻ ተጠቅመው እንደ ፈረስ ተጠቅመው ስልጣን መያዝ የሚፈልጉ የአማራ ልሂቃን በሙሉ እንዲገነዘቡት በሚያስችል አይነት ነው እና ይሄን ካልተቀበላችሁት ድርጅቱ ይፈርሳል በሚል አይነት ነው ሲያስገነዝባቸው ሁሉ ይሄንን አምቢሽን ነው ለማንም አንሰጥም፣ ራሳችን ለአማራ ህዝብ ህልውና ታግለናል፣ ስልጣኑንም ደግሞ ይዘን ህዝቡን ከህልውና አደጋ የምንታደገውም ራሳችን ነን፣ እንዳታስቡት በእኛ ጀርባ ላይ መታችሁ ስልጣን እንይዛለን የሚለውን እንዳታስቡት እና እያንዳንዱ በተለይ በአማራ ፋኖ በጎጃም በኩል ያሉ ውጪ ያሉ በጣም የምናውቃቸው ፐብሊክ ፊገር የሆኑ ፖለቲከኞች ራሱ ይሄንን አቋሙን በሚገባ ተገንዝበው ከሱ በታች ስለመሆናቸው በሚያሳይ አይነት መልኩ ነው ሲቀርቡ እንኳን የሚቀርቡት። የእሱ አንድ ጉዳይ አስፈጻሚ ሆኖ ነው ሲቀርቡ እንኳን የሚቀርቡት እና በዚህ ደረጃ እያንዳንዱ መሪ እንዲሉ አድርጓቸው እንዲሉት አድርጉ። ይሄ አምቢሽን የሚያሳይ ጉዳይ ነው። ጠቅላይ ሚኒስቴሩን ፖዚሽን የሚያደርግበት መንገድ ጠቅላይ ሚኒስቴሩ እብድ ናቸው፣ ጤናም የላቸውም፣ እሳቸው መምራት ከቻሉ እኛ እንዴት ያቅተናል ምናምን የሚለው ነገር ኢትዮጵያ ውስጥ ለመምራት የሆነ አይነት መለኪያ አለ። ከትምህርት ዝግጅት ጋር ምናምን ነገር የተያያዘው ወረቀት ነገር ይፈልጋል እና ዘመን ያንን ያውቃል። ስለዚህ መስፈርትም እንዳታወጡ አይነት ነገር ነው። እሳቸው ከመሩት እኛ እንዴት ያቅተናል የሚለው አባባል ማለት ነው እና አምቢሽኑን ሁሉ ለስልጣን ያለውን ፍላጎት እንደው በጣም ከፍ ባለ አይነት መልኩ ጥም ሁሉ የሌለው ይችላል። እሱ ነው የሚያሳየው። እንዲህ አይነት ሰው ለስልጣን የሚያቀርበው ካልሆነ በስተቀር ያን የሚፈልገውን ነገር ሊያስገኝለት የሚችል ካልሆነ በስተቀር
የሚገኙ ከፊት ለፊት የሚመጡ እድሎችን አይጠቀሙም። አንለስ ያንን ስልጣን ማግኘት የሚያስችሉ ካልሆነ እና 4 ኪሎ ሊሰጡን ከሆነ እንደራደራለን ሲል ነው። ከዛ ውጭ ግን አንደራደርም ሲሉ ማለት ነው። ብቸኛ ምክንያት አይደለም ወደ ምክክር ኮሚሽን ብቸኛ ወደ ድርድር የማይገባበት ብቸኛ ምክንያት አይደለም፣ ግን አንድ ምክንያት ነው። በጣም የሚገፋው ይሄ ነው። ሁለተኛ የተገናኛቸው አካላት እነሱ ቡድኖች በሱ ዙሪያ ያሉት አካላቶች ወይም ቡድኖች ወይም አደረጃጀቶች ያልተነካኩት ኃይል የለም። ሀገር ውስጥም ከሀገር ውጭ በጣም ያልተነካኩት አካል የለም። ብልጽግና ውስጥ ተነካክተዋል፣ ህወሓት ውስጥ ተነካክተዋል፣ ከኤርትራ መንግስት ጋር ተነካክቷል። አልፎም ቢሆን ይችላል ኦሮሚያ ክልል ከኦላ ጋር ተነካክተዋል። ያልተነካኩት ነገር የለም እና በዚህ ንክኪ ውስጥ እናም ደግሞ ፍላጎታቸውን ደግሞ ለማስፈጸም ካላቸው የአቅም ውስንነት ጋር በተያያዘም ደግሞ የአንዳንዶቹ ተላላኪም ጭምር ሆነዋል። እንደውም ዛሬ አንድ የድምፅ ቅጂ ወጥቶ ነበርና ውሸትን ያላቅም ብቻ ግን ጎጃም ላይ ለካ ወግን ያለው ሲሉ የሰማው ነበረ። የፋኖ ምሬ ወዳጆ ከሱ ስር ያሉ ታጋዮች በሱ ስር ያሉ የሚንቀሳቀሱ አካላቶች ቲንክ ወደ ጎጃም ሄደው የሆነ ነገር ደርሶባቸዋል መሰለኝ። ትንሽ ከአቅም በላይ ሆነ ያላሰቡት ድንገተኛ ነገር ደርሶባቸዋል መሰለና የአማራ ፋኖ በጎጃም የሚባለው አካል ቲንክ እንደጠበቁት አላገኙትም እና አይ ወግኖ ለካ ምናምን እያሉ ሲያሟቸው እየሰሙ ነበር። እንደ ድምፅ ቅጅ ወጥቷል ሶሻል ሚዲያ ላይ። አሁን ትንሽ መነጋገር የሆነ ጉዳይ እሱ ነው። አቅም የለም የሚታወቅ ጉዳይ ነው። ግን አቅም ለማግኘት ሲባል የፈጠሩት ኔትወርክ ግን አለ። ኔትወርክ ናቸው በነገራችን ላይ ሚዲያ ላይ እና ኔትወርክ ላይ ጥሩ ናቸው። በሌላው ጉዳይ ሌሎች የፋኖ አደረጃጀቶች ከነሱ ሊሻሉ ይችላሉ። ግን ኔትወርክ በመፍጠር ረገድ እና ሚዲያ ላይ ያለዋቸው አደረጃጀት በጣም በጣም ጥሩ ሊባል ናቸው። ብቻቸውን መወሰን አይችሉም ነው። ከአንዳንድ በጣም ትልቅ አቅም ካላቸው የውስጥ ከነሱ አንጻር ማለት ነው የውጭ አካላት ጋር ግንኙነት አድርገው ስለዚህ የሆነ ጉዳይ ለመወሰን እንደ ሌሎቹ ነፃነት የላቸው። በነፃነት መወሰን አይችሉም። ይሄም ራሱ አንድ ወደ ድርድር ወደ ሰላማዊ አማራጭ ወይ ወደ ምክክር ኮሚሽን ምናምን እንዳይገቡ የሚያደርግ አይነት ነገር ነው። ኢቨን በቀጥታ ማለት ነው ግን በተዘዋዋሪም አይነት መልኩ እንዳይሞክሩት የሚያደርግ ነው። ይበልጥ አቅም እየተዳከመ ሲመጣ ይበልጥ ተቀባይነት ደግሞ ያነሰ ደግሞ ሲመጣ ከነዚህ አካላት ጋር ያላቸው ግንኙነት በጣም እየተጣበቀ እና የህልውናቸው መሰረት እነሱ እየሆኑ ነው የሚመጡት። እነዚህ ከነሱ አንጻር አቅም አላቸው የሚባሉት የውስጥ እና የውጭ አካላቶች የህልውናቸው አስጠባቂ ነው የሚሆኑት። ስለዚህ ትዕዛዝ አስፈጻሚ እንጂ ኢቭን እንኳን ይሄን አናደርግም ምናምን አይነት ድርድር ውስጥ ላይገቡ ይችላሉ። ብቻቸውን የመወሰን ፍላጎት ማለት አቅም ያላቸውም ነፃነት የላቸውም። በዚህ ምክንያት ሊገቡ ይችላሉ ብዬ አላስብም። አዛዦቻቸውን ተልዕኮ የሚሰጧቸው አካላቶች ይሄንን ፍላጎት ስለሌላቸው ማለት ነው። ሶስተኛው የፈጠሩት የፖለቲካ ማህበረሰብ ወይም ደጋፊዎቻቸው በተለይ የዚህ የአማራ ፋኖ በጎጃም ኤቭሪቲንግ ነው የሰጡት። እንደሆነ ኪሳቸውን እንዲዘርግፈው ነው የሰጡት። ሁሉን ነገር ነው የሰጡት እና እነዚህ ደጋፊዎች የሚፈልጉት ነገር እነሱ 4 ኪሎ ነው። ባለፈው ነገር ያቸዋል የሆነ የጎጥ ሐሳብ ያለ እኛንን ገብተን ማናቀው የሚል የሆነ የፖለቲካ ማህበረሰብ አለ። በቃ እኛንን ልንመራው የሚገባው የመነ ካሴ እኮ ማለት እኮ ይላሉ የአማራ ብሔርተኝነት የሊትመስ ፔፐር ነው። አንተ ብሔርተኛ ነህ አይደለህም የሚባለው ዘመነ ካሴን በሚመለከት ያለ አቋም ነው ይላሉ የሱ ደጋፊዎች።
በቃ የሱ ደጋፊ እኮ ከብሔርተኛ ካልሆንክ አይደለም። የሱን መሪነት ከተቀበልክ ብሔርተኛና ካልተቀበልክ አይደለም አይነት ነገር። ደጋፊዎቻቸው በዚህ ልክ ናቸው እና የተገባቡትም ደግሞ ዋናውን ቦታ መያዝ አለብን። በዛን የተሰበሰበው ይሄ ደጋፊ እንዳለ ኪሱን ዘርግፎ ነው የሰጠው ለዚህ ዓላማ። አሁን ይሄ ዓላማ አልሳካ ቢል አቅምም እየተዳከመ ቢመጣ ይገኛል የተባለውን ድጋፍ እየቀዘቀዘ ቢመጣ በሌላ መልኩ ተወጥሮ ለዛ ቢውልና እዚህ ጋር ቢቀዘቅዝ ሰላማዊ አማራጭን ልውሰድ ቢልና ዘመንና ቡድን እነዚህ ደጋፊዎች መጀመሪያ መስዋዕት የሚያደርጉት ዘመንና ቡድን ዘመን ያላቸውን የሰጡት ሪስክ ወስደው ይታወቁ ባለሀብቶች። ስለዚህ ይህንን ማሳካት አለብን ነው። ለዛ ነው አንዳንድ ጊዜም ከየትኛው አካል ጋር መስራት አለብን የሚለውን ነገር ማህበረሰቡ ሊቀበል በሚያስችል አይነት መልኩ በጣም ወደ ጫፍና ጽንፍ የሚሄዱት ነው። ፍላጎታቸው ያ ስለሆነ ያን ለማሳካት ምንም መደረግ አለበት እና ምንም ቢደረግ ከምንም ነገር አንጻር ተለክቶ ትችትም ተቆሙ ሊገጥመው አይገባም፣ ሊፈረጅ አይገባም። ለዛ ምን ይሉሃል ያሉና አደጋ ውስጥ ነን ብለው በጣም ለተጠውት ያሉና አደጋ በጣም ለተጠውት ያሳይቷል። ሁለተኛ ነገር አገዛዙም ደግሞ አውሬነቱን በጣም እሱንም ለጥጠው ያሳያል። መቼስ እንደዚህ ከሆነማ ምን ታደርገዋለህ እንዲባል የፖለቲካ ማህበረሰቡ የሚፈቅድላቸው አስፈሪ የፖለቲካ ማህበረሰቡ ይፈቅዳል። በሌሎቹ ጉዳዮች ላይ ወደዚህም ወደዛም ሊያደርጉት ይችላል። በእንደዚህ አይነት ጉዳይ ላይ ግን ይሰሩታል፣ አሳልፈው ነው የሚሰጡት። ሶስተኛ አራተኛ የተፈጸሙ ወንጀሎች ራሳቸው ወይም በእነሱ ስም ቀላል ወንጀል ከባባድ ወንጀሎች ተፈጽመዋል። ምናልባት በመንግስት በኩል በእነዚህ ጉዳይ አልጠይቃችሁም ቢባሉ እንኳን አምነው ደህንነት ተሰምቷቸው ሰላማዊ አማራጭን ተጠቅመው ሊገቡ የሚችሉበት አይነት ሁኔታ ይፈጠራል። አንዳንድ ጊዜ የተፈጸሙት ነገሮች በጣም ከፍ ያሉ ሲሆኑ ከዛ ማምለጥ የምትችልበት ብቸኛው መንገድ ወይ ከሀገር ጥለህ መውጣት ነው፣ አሊያም ደግሞ ህግን ለራስህ መጠቀም ወይ ማኒፑሌት ማድረግ የሚያስችልን ዋነኛውን ፓወር ነው ያለው። ኢትዮጵያ ውስጥ የበላይ ህግ አይደለም የሚባለው። ህግ የአገዛዙ ፍላጎትና ፈቃድ ነው። አንተ ከህግ በላይ መሆን አለብህ እንዲህ አይነት ወንጀል ስትሰራ። ልክ ትግራይ ውስጥ ያሉት የተወሰኑ የፖለቲካና ወታደራዊ አመራሮችን እንደነገርኳችሁ ማለት ያላቸው ብቸኛ አማራጭ ሀገር ሆነው እዛ የፈጠሩት ሀገር ላይ ከህግ በላይ ሆኖ መኖር፣ አሊያም ደግሞ ኢትዮጵያ ውስጥ ደግሞ የሚኖሩ ደግሞ ከሆነ በስልጣን ላይ ያለውን አካል ማስወገድ። ከዛ ውጭ ግን የፈለገ ቃል ቢገባላቸው የሆነ ጊዜ ጠብቆ ይበቃልናል ብሎ ነው የሚያስቡት እና ሴፍ አይደለም። እነዘመንም በስማቸውም በራሳቸውም የተፈጸሙ ወንጀሎች በፍጹም ሰላማዊ አማራጭን ተከትለው እንዲገቡ የሚያደርግ የሆነ ጊዜ ከገቡ በኋላ ፍትህ ይረጋገጥ ተብሎ ወይም በሆነ አይነት መንገድ ራሱ ብልጽግናም ሊሆን ይችላል ወይንም ሌሎች ይሄ ወንጀል እንዳይታወቅባቸው የሚፈልጉ ከዚህ ጋር የተነካቡ አካላቶች ሊያስወግዷቸው ይችላል። ስለዚህ ከያዙት መንገድ ውጪ ሌላ እንዲህ ማለት ነገር የለም። ያስመታል። የገቡበት ነገር በጣም አደገኛ ነው። በዚህ ምክንያት እነሱን አልጠረጥርም፣ አልገምትም።
ጠቅላይ ሚኒስትሩ ራሱ አንደራደር የሚሉት ናቸው እኮ እንዲህ የሚደራደሩ ሽማግሌ የሚልኩት ሲሉ ሰምቻለሁ። ግን ሊሆን ይችላል እሱ ግን በተወሰነች ደረጃ መተንፈሻ ካልሆነ በስተቀር ነው ጦርነቱ ውስጥ ስላለ እንደዛ ካልሆነ በስተቀር በፍጹም በሰላማዊ አይነት መንገድ ችግሩን ለመቅረፍ ፍላጎት ይኖራቸዋል ብዬ በእነዚህ በኩል አላስብም። ከኖራቸው ይገርመኛል። በያዙት መንገድ ከመቀጠል ውጭ አማራጭ ያላቸው መስሎ አይታይም። እና በዚህ ምክንያት አልገምታቸውም። ባይሆን በእነ እስክንድር በኩል እሱም ግን በተወሰነም ደረጃ ጥርጣሬ ቢኖረንም እነሱ ግን ለዚህ አይነት አጋጣሚዎችን እድሎችን ሊጠቀሙ ይችሉ ይሆናል የሚል ግምት ነበረኝ። አንዱ እንደዛ እንድገምት ያደረገኝ ነገር እነ ዘመነ ይሄን አያደርጉም እነ ዘመነ ይሄን ካላደረጉ ግን እየተገናኘ ያለ አካል ካለ ደግሞ በቃ ከነሱ ውጭማ ሊኖር የሚችለው አካል የእነ እስክንድር አፋሕድ ነው እንጂ እነሱም ቢሆኑ ወደ ድርድር ስለተባለ ብቻ ይገባሉ ብዬ የሚል ግምት የለም። እንደዛ እንደማይሆን እንድትገምት የሚያደርጉ ብዙ ነገሮች አሉ። ለምሳሌ አሁን እስክንድርን ብትወስዱት ሰላማዊ አማራጭን ትቶ ነው ወደዚህ ቆርጦ ሰላማዊ አማራጭ ተስፋ ቆርጦ ማለት ነው። ወይም ችግሩ በዛ አይፈታም። በሰላማዊ መንገድ ግባ እኮ ማለት ምን ማለት ነው? ወይ ስልጣን ይሰጥ ነው አሊያም ደግሞ በሰላማዊ መንገድ ደግሞ ትግልን ታገኝ እንደማለት ነው። ትቶት የሄደውን ነገር ተመልሶ የሚገባበት አይነት መልኩ አይኖርም። ትልቅ ዋስትና ካላገኙ በስተቀር ትጥቅ ለማንሳት ምክንያት የሆናቸው ነገር እንደሚፈታ ዋስትና የሚሰጥ ነገር ከአገዛዙ ካልመጣ በስተቀር እሱን አምነው ይገባሉ የሚል ግምት የለኝም። በእነሱም በኩል ትክክልም ነው ብዬም አስባለሁ። ያው እነሱም አሁን ላይ ትንሽ እየተዳከሙ ከመምጣታቸው ጋር በተያያዘ ኔትወርክ ለመፍጠር እየሞከሩ ያሉትን ጥረት አያለሁ። እንዲህ አይነቱ ነገር ግን ነገ ከነገ ወዲያ የበለጠ አደጋ ውስጥ የሚከተል አማራን የሚያክል ትልቅ ህዝብ ተይዞ እርስ በርስ በመከፋፈል ምክንያት በራስ የመወሰን ነፃነትን እስከ ማጣት ድረስ የሚደርሱ አይነት ነገሮች ውስጥ መግባት ጥቅም አይመስለኝም። እነሱም እንደዛ አይነት ነገር ውስጥ እንዳሉ አውቃለሁ። ሰሞኑን የሚወጡ ነገሮች ናቸው። እነሱም እኮ ማስተባበያ ያሰጡባቸው ያደረጉት ድርጊት ነው ማለት ነው በሚል ወስደው ነገር ግን ቅድም እንዳልኳችሁ እንድገምት ያደረገ ምናልባት እነሱ ሊሆኑ ይችላሉ ብዬ እንድገምት ያደረገኝ ነገር አንዱ እነ ዘመነ በፍጹም አያደርጉትም የሚለው ድምዳሜ ነው። እነሱ ካላደረጉት ሊያደርጉ የሚችለው እስክንድር ናቸው የሚለው። ሁለተኛው ግን ከዓለም አቀፉ ከአሜሪካ ተወካይ፣ ከአውሮፓ ህብረት ተወካይ፣ ከአፍሪካ ህብረት ተወካይ ጋር ተገናኘ የሚለው ንግግራቸው ያው የእነዚህ አሁን የጠቀስኳቸው አካላቶች ፍላጎት ግልጽ ነው። ተነጋገሩ ነው የሚሏቸው። እስክንድር ደግሞ ከነዚህ አካላት ጋር ቅርበት ነበረው። ዲፕሎማሲያዊ ቋንቋውን ያውቃል። ለነሱ ምን መባል እንዳለበት ያውቃል። ስለዚህ አንደራደርም አይላቸው። እነሱም ስለ ድርድር ማንሳታቸው የማይቀር ነው። እሱም አንደራደርም አይላቸው። ባይሆን ቅድመ ሁኔታዎችን ሊያስቀምጥ ይችል ይሆናል። በእነሱ በኩል ደግሞ የተጀመረ በሶስተኛ ወገን የተጀመረ ግንኙነትም ነበረ ማለት ይቻላል። መንግስት ፈቅዶላቸው ስለሆነ ከነሱ ጋር የተገናኙት እሱን ሳይ ከመንግስት ጋር የተገናኙት እነሱ ናቸው። ለፕሮፌሰር መስፍን አርያም አጀንዳ ያስያዙት እነሱ ናቸው የሚል ግምት ነበረኝ። ያው ግምታችንን ፎሽ የሚያደርግ ነገር ነው ፕሮፌሰር መስፍን የተናገሩት። ግን ቅድም እንዳልኩት ለምን ዛሬ ትናንት ማድረግ ለምን አልተፈለገም? በሁለቱ የፖለቲካ ማህበረሰቦች መካከል ደጋፊዎቻቸው መካከል የነበረው ጥርጣሬ እንዲሰፋ ተፈልጎ ነው እና ይሄ ምክክር ኮሚሽን በዚህ ረገድ የመንግስትን ፍላጎት እየተባበረ ነበረው በደንብ መጥራት ያለበት ጉዳይ ይመስለኛል።